ሰአድና አሊ የሰው ብር ዘረፉ ይላል ደግሞ የዛሬው የቲክቶክ እና የዩቱብ አጀንዳ ማለት ነው። ወይኔ በላቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ምርቃን ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከደጋ አልሐምዱሊላህ ወሊላሂ አልሐምዱ ሁሉም ሰላም ነው። ስለምትሰጡኝ ኮሜንቶች፣ አስተያየቶች ከልብ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ የዛሬው አጀንዳ እንግዲህ የቲክቶኩ የዩቲዩቡ የምኑ ሰአዲና አሊ ናቸው። በቃ ሰአዲና አሊ ናቸው። እንግዲህ ውድ ቤተሰቦች አሁን 100% ወይም ወላሂ ያደርጉታል ወላሂ አያደርጉትም ብዬ ለመናገር ሳይሆን ያው አንድ ነገር ሲደርስባችሁ ነው አይደለም የምትፈርዱ። ግን እንደኔ ሀሳብ ሰአድና አሊ አያደርጉትም ባይ ነኝ። አያደርጉትም ስላችሁ አሁን ብዙዎቻችን እንግዲህ እንዳያችሁት በመላው ዓለም ያለ ሸቃላ ነው የሚጠልባቸው እነዚህ ሰዎች እቃ ማለት ነው። በዛ ላይ የስራ መደራረብ ይኖራል። ስለዚህ ጊዜው ሊረዝም ይችላል፣ አመትም ሊያልፍ ይችላል። ጊዜው ረዘመ ማለት ግና ብሩ ተበላ ማለት አይደለም። ገባችሁ አይደለም? ጊዜው ረዘመ ማለት ብሩ ተበላ አይደለም። በእንደዚህ አይነት ስራ ላይ ብዙ ነገር ያጋጥማል። በተለይ እንደምታውቁት እኛ አማራ ክልል ጦርነት ነው እንደምታውቁት። ዛሬ ተሻለ ስትሉት ነገ አልተሻለውም። ስለዚህ እነዚህ ልጆች የሚታዘዙት እቃ ከቤታቸው ፍስ አድርገው የሚሸጡት በርበሬ ወይም ሽሮ አይደለም። ገባችሁ አይደለም? በጣም መስታወት ብትፈልጉ አሁን አዲስ አበባ ነው ምናምን ነው ራቅ ያለ ቦታ ነው የምታመጡ። አሁን መስታወት ያለው ምናምን ሲታዘዙ ገባችሁ አይደል? እነዚህ ዱላቦች ምናምን ብዙዎች ደግሞ ኢትዮጵያ ውስጥ የሚሰሩ ላይሆንም ይችላሉ። የውጭ ሀገር ከነብ ምናምን ከፈለገ ሰው መጋረጃ ምናምን ከቱርክ የሚመጡ አሉ ምናምን ገባችሁ አይደለም? የከነብ ልብሶች፣ የአረቢያን መጅልስ ልብሶች ምናምን መጋረጃዎች ከውጭ ሀገር የሚመጡ አሉ። ጥራቱን የጠበቀ ስለሆነ የምታዝዙት ጥራቱን የጠበቀ ለመስራት ደግሞ ብዙ ነገር ያስፈልገዋል። በባለፈው ከአፋር ወደ የት ነው ወደ ኮምቦልቻ ማድሬ ደሴ ስንት መኪና ነው ቆሞ የተቃጠለ? ስንት መኪና ነው መንገዱ ተዘግቶበት ቆሞ የነበረ? ስለዚህ አንድ ነገር ስናስብ በቀኝም በግራም ማሰብ አለብን። ይህ ነገር እውነት ነው አይደለም የሚለውንም ማሰብ አለብን። መረዳዳትም አለብን። ዝም ብለን ተነስተን ብቻ ብር ስለሰጠን በቃ ዛሬ መሆን አለበት ነግራችሁ። አፈር አይደለም እኮ እነዚህ ልጆች እፍስ አድርገው ዝም ብለው የሚሰጧችሁ ማለት ነው። አፈርም ዛሬ ውድ ነው እናቴ። አፈር ራሱ ዛሬ ውድ ነው። ወይም የቤታቸው ሽሮ በርበሬ እንደዚህ እፍስ አድርገው አዘጋጅተው የሚሰጧችሁ አይደለም። ይህ እቃ ብዙ አገር አቆራርጦ ተቆራርጦ የሚመጣ እቃ ስለሆነ ያዘዛችሁት እቃ የተወሰነ ጊዜው ሊረዝም ይችላል። እኔ ባጭሩ ሰአድና አሊ የሰው ገንዘብ ይበላሉ ብዬ አላስብም። ወላሂ ውሸት ምን ያደርጋል? እኔ አላስብም። እንግዲህ የሰው ደግሞ አመለካከቱ ሁሉ ይለያያል። ጊዜው ይረዝምባችኋል፣ ትክክል። እኔ አሁን በቃ ጊዜው እንደሚረዝምባችሁ ምንም ጥርጥር የለም። አንደኛ ብዙ ነው ምት አሁን ኮሜንት ላይ የጻፈችው ወይኔ ጉዲ እኔና ጓደኛዬ እኮ 5 ሆነን ያዘዝናለች። እንግዲህ 5 ሆነው ሙሉ የቤት እቃ፣ ሙሉ ቁም ሳጥን፣ ሙሉ ያልጋ፣ በቃ ሙሉ የቤት እቃ አስባችሁታል። ስለዚህ የነሱ ደግሞ ከተማቸው ቀለል ያለች ከተማ ነች። እንደ አዲስ አበባ፣ ባህር ዳር ትልቅ ከተማ ደስ አይደለም። እንትን ነች ምንድን ነበር የሀገራቸው ስም? ወይኔ ጠፋች። ብቻ አነስ ያለች ከተማ ነች። ትልቅ ከተማ አይደለችም። ሁሉ ነገር የሚገኝባት ማለት ነው። ሁሉ ነገር እንደፈለገች። አሁን አዲስ አበባ ቢሆን እንደፈለግ ትልቅ ሱቅ ሄዳችሁ መካዘን አለላችሁ ምን አለላችሁ። ከዛ ብድግ አድርጋችሁ ሄዳችሁ የፈለጋችሁትን እቃ አስጭናችሁ መምጣት ነው። የነሱ ግን ከተማቸው በጣም ትንሽ ከተማ ነች። የፈለጉትን እቃ አያገኙም። ስለዚህ ያ እቃ እስኪመጣ ድረስ የተወሰነ መጠበቃቸው የማይቀር ነው። ስለዚህ አረጋጉት፣ በስርዓት ተነጋገሩ። አንዳንድ ጊዜ በጠብ ሲሆን ማለት ነው። በጠብ ሲሆን ዝም ብለው አሁን በባለፈው እንደዚህ ጀማልን ወርዶበት ነበር። ጀማል ሲያናግሩ ድረ እና ምን አባሽ አላውቅልሽም ብሏታል። እና ምን አባሽ አሁን የዛኔ ተናዶ ነው እንጂ ያለ እውነት የሰው ገንዘብ ይጠቅመኛል ብሎ አይደለም። ምክንያቱም የሰው ገንዘብ የራስን ገንዘብ ይዞ ይጠፋል። የሰው ገንዘብ የራስን ገንዘብ ይዞ ስለሚጠፋ ግን አንደኛ ወጣትነትም ስላለው ምናምን አላውቅልሽም ምን አባሽ ምናምን ብሎ ሪከርድ ሁሉ ወጥቶላታል። እሱም ስትሳደብ እሱ ማጥራገር ተሳድቦ መሳደብ አለበት አለለም። የሰው ገንዘብ ስለያዘ ድረስ እሱም መስራት አለበት።
ግን ሆነም ቀረም አሁን ዋናው ርዕሳችን ሰዓድና አሊ ስለሆኑ እኔ ሰዓድና አሊ ሰው ገንዘብ ይበላሉ ብዬ አላስብም። ግን ጊዜውን አስረዝመውባችሁ ሊሆን ይችላል። ግን ጊዜውን ያስረዘሙት ለምንድን ነው የሚለውን አንደኛ የሀገራችን የአየር ጸባይ ተረዱት፣ እወቁት። በተለይ እኛ አማራ ክልል አካባቢ እንደምታዩት እየወሰዳችሁ ያለ ብትፈልጉ በዛ አንዱ ሽፍት አስቁሞ ሊወስድባችሁ ይችላል። ይሄን ደግሞ ተነጋግራችሁ ፍቱት። በቃ እኔ ብሩን ሰጥቼሻለሁ፣ ይሄ የራስሽ ያደራረስ ችግር ነው፣ ራስሽ እንደዚህ አድርጌ ምናምን ሊባል ይችላል። ሁለተኛ ደግሞ እንደነገርኩ በቃ ባጭሩ ጊዜው አመትም 2 አመትም ሊፈጅባችሁ ይችላል። ገባችሁ አይደል? እንደዛ ሆኖ ደግሞ እኮ እነሱም እኮ አሁን አሰርተው ጨርሰው እኮ ዛሬ ውሰዱ ቢላችሁ እስቲ ቆይ ቤት ማስቀመጫ የለኝም፣ ቆይ እንደዚህ የለኝም፣ ቆይ ቤተሰብ እንደዚህ ብሎ ነው፣ ቆይ ቤት ያላለቁ ብሎ ነው ብላችሁ እስከዛሬ የእነሱን ቤት ራሱ አጨናንቃችሁት እኮ ሊሆን ይችላል። ደግሞ ሌላችሁ በተገላበ ለማንኛውም እነሱ ገና መልስ አልሰጡም። የእነሱን መልስ እንጠብቃለን። ግን መልሳቸው ቢሆነው ባጭሩ የሰው ገንዘብ እንዳልበሉ ነው፣ የሰው ገንዘብ እንደሚመልሱ ነው የሚሆነው መልሳቸው። ግን ደግሞ ጊዜ አስረዘመናል ብለው እንደሚመጡ ጥርጥር የለውም። ለ6 ወር የተባለው ለአመት አድርገውት ሊሆን ይችላል። ይህ ለአመት ያደረጉበት ዋናው ምክንያት ደግሞ የሚሆነው እንደነገርኳችሁ የነሱ እናንተ ጥራት ያለው ነገር ስለሆነ የምታዝዙ ጥራት ያለው ነገር ለማምጣት ደግሞ ጊዜ ይፈጃል። የሚመጣ ከቱርክ ነው፣ ከዱባይ ነው። ዱባይና ቱርክና እንደዚህ በአንድ ቀን ብር ብሎ ሊመጣላችሁ ትፈልጋላችሁ? አነሰ ቢባል ከአዲስ አበባ ነው። ስለዚህ ከአዲስ አበባ ደሴ እነሱ ደሴ አይደለም። ኧረ ሀገሯን ጥሩልኝ ምንድን ነበረች? ከልቤ እኮ አለች አልወጣለች። ከሚሴ ነው እነሱ እንደዛ። ስለዚህ ባጭሩ የእናንተ ዕቃ የሚመጣላችሁ ከአዲስ አበባ ምናምን ራቅ ካሉ ከከተማዎች ስለሆነ የእነሱ ከሚሴ ደግሞ ትንሽ ከተማ ስለሆነች ሁሉ ነገር ስለማይገኝ ለዛ ነው ጊዜው የሚረዝምባችሁ። ገባችሁ አይደል? በቃ ተናግረዋል ነው አልደግሞም። ሽሮ በርበሬ አይደለም ከቤት ፍስ አድርገው የሚሰጧችሁ። መጅልስ ነው፣ ከነብ ነው፣ መጋረጃ ነው፣ ፍሪጅ ነው፣ ሁሉ ነገር። ስለዚህ ይሄን አዲስ አበባ ምናምን ነው የሚመጣ። አዲስ አበባዎች ደግሞ ከቱርክ ነው የሚያመጡ። ደግሞ በብዛት ነው፣ ብዙ ሰው ነው የሚያዝ። ስለዚህ አሁን ሁሉ ብዙ ሰው እንትን ይላሉ። እነሱም እኮ ለራሳቸው ጠቅሞ ነው ሲሰሩ እንጂ ለእናንተ ብቻ አይደለም። ስለዚህ አንድ ዕቃ የሚያስመጡበትና ለ10 ሰው የሚያስመጡበት ልዩነት አለው። ስለዚህ አንድ ዕቃ ከምናስመጣ ቆይ ትንሽ ጠርቀም ይበልና 10 ዕቃ እናስመጣ ብለው 10ሩን እየጠበቁ ሊሆን ይችላል ከዱባይ ከቱርክ። እሺ ይሁንላችሁ፣ ከአዲስ አበባ ከቅርቡ። ስለዚህ ውድ ቤተሰብ የሰው ገንዘብ በልቶ በሰላም እንቅልፉን ይተኛል ብዬ አላስብም። በሰው ገንዘብ አድጋለሁ ብሎ የሚያስብ ሰው ስህተት ነው። ይዞት ይወድቃል እኮ የራሱን ዞሮ ይዞት ይወድቃል። የሰው ገንዘብ በጣም መጥፎ ነው። ስለዚህ ሰዓድና አሊ አያደርጉትም ባይ ነኝ።